ሽንት ቤት ነው ምን ማለት ይሄው እኮ ቲማቲም መያዣ ምናምን ይሆንሻል የት ነው ሰላም ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር የተመሰገነ ይሁን ዛሬ ብቻዬን አይደለም ያለሁት በጣም እያሳቀችኝ ነበር በልዬ ሰላም ቢያቸው እንዴት ናችሁ ዛሬ እንግዲህ ማለት ነው ዛሬ በጣም ደስ ብሎኛል መኪና አለ አምፖል በየመንገዱ አለና በጣም ደስ ብሎኛል ያታሳወኝ አሁን ደግሞ ማለት ነው ሽርሽር ልንወጣ ነው አዎ ብዙ መንገዶይን መኪናውን ባሶይን እናያለን አብራችሁን ቆዩ ሐሳብ አዲና ጫኔ ደግሞ እዛ ጋር አሉ አብራችሁን ተከታተሉ እሺ ደስ ብሎሻል ግን አዎ በጣም እነሱ ደስ ብሏቸዋል አዎ ሁሉም ሰው ደስ ብሎታል በጣም ነው የሚወዱሽ የኛ ቤተሰቦች ደግሞ አረ እኔ እንደሚወዱኝ መጫወኩና ወርሰው ነርዛጋለ አዋይገባም እና እንዴት ናችሁ በሊ ወይ ጫኔ እዛ ጋር ገብቷል ወጣም አለኝ ሽንት ቤት ወስዶ ሽንት ቤት መኖሪያ ይመስላል እኔ ብዙ ነገር ነው ያየሁት አይያንን ያንን ቤት ቆርቆሮ ማን ይከለክለኛል ፖሊስ አለ ጫኔ ቆርዶ ያስቀምጣል እናንተ ከፈለጋችሁ እኛ ቤት እናንተ ቤት ባዲዬ ነገር ያለው ለወለስ ጭራሽ እኔ ነገርኳችሁ ያንን ቤት ሽጬ ብሩንም ተቀብዬ የነዛ ሁለት ፍየል ወይ ገንበል ጫኔ አንዱም ወገን ነው የምገዛው ጫኔ ያለ እንዴ የእናት አባታችን ወርስ ማይሸጠን ጫኔ ባይሆን እንደው ያሉትን በጎይና እናት አባት ግን እንዴት አያችሁ ሲሪየስ እንዴት አያችሁ አብሶ ዛጋሉ በቃ አንዱ አንጀቴን ነው ያራስኩት ፎቅ ላይ ነው ላይቶ አንተ መንገዱ ራሱ ሁሉ ከአዲስ አበባ አልፎ ሌላ ሀገር ምንድን ነበር የሚባል ቻይና ከኢትዮጵያ ውጭ ቻይና ይመስላል እውነቴን ነው የምነግርህ ከዚህ ንቅነቅ አለ አመት ነበር 10 አመት አድርጌዋለሁ ለምን እዚህ ጋር እኮ ስራ ያስፈልግሃል ምናምን ብዙ ነገር ለሱ ችግር የለውም ስራ ፈልግልኝ እኔ እማራለሁ ምን ይሆን በቆም ምናምን ምናምን ለመቆየት እዚህ እናስብበታለን በደንብ እሺ ሰምዬ እንደቀዱ ታሳይኛለሽ ሁሉንም ያደረግሽ አይ ግን አፍራለሁ ተጫወቱ ተጫወቱ ባገሪ ወጋድባር እንበል ዋሆይ አገሬ ትዝታ በባህል ጨዋታ ሆይ ድሪያ ሸንክታ አልቦና አምባር የታቦት ንግሱ የቄው አድባር ገናን ቁጣጣር መስቀል ፋሲካ አበባው ሲለ የት ሄደሽ ነው የኔ ፍቅር እንደዚህ ያለው የት ሄደሽ ነው ወደዛችሁ ታነን ሁሉ በጣም ምርጥ ምንም በሚጎለው ነገር የለም ማለት ነው ምርጥ ነው እንጫወቶት ባሉን እንደገና መሽተነካና ገና ያባሌ ገና አሃይላሌ አይንደው እና በጣም ዛሬ በሊና የት ነሽ በሊ ምነው معلش كبار قلنا زيتو كفر ኧረ አይቻልም በሊ አይቻልም አዲየኔ ከዚህ በላይ መራመድ አልችልም እንደ ጫኔ ሊለበታ
ወይማ ማዲ ሰብልዬ ያው አቁምበው ሰብሰብ በሉና የሆነ ከፍ ይገርታል ጫኔ በኋላ ኩላሊት ተወዷል። አንተ አይደለ ሊወከርክላት አይደለም ሽት ያኛውን እንኳን ወጥቷል። አራዲስ አታሳፍሰን እንሂድ። እዚህ አይቻልም። ለማንኛውም መኪና ያዝ እንደ ታክሲ ዘንድ ኧረ አድዬ እንደዚህ ተመችቶኛል ነው እኮ ፎቆቹ ስንቱን እንዴ ፌደሎቹ ምናምን እና ታክሲ ዘንድ ወይስ እኔ በእግሬ ነው በባዶ እግሬ እኮ አይ በእግራችን በእግራችን ማለት በባዶ እግር በባዶ እግር የተገዛን ጫማ አይደለም ጫኔ በባዶ እግርም ሲሄድ ያሰራሉ። አያ ያንተ ስራ ነው። አንድ ቁጥር ጨምርበት። ምንም አልወደድኩትም። እንዴ ላውልቀው ነው እንዴ የሚወጣው? ኧረ ተው እንዳትወልቅ ስራ እንዳትወልቅ እና ደስ ይላል። ለሳምልዬ ሽንት መሽታ የላችሁም ሰው ማለት ነው ይጎዳባቸው እና ሁሉ ነገር በጥንቃቄ አሁን እየመሸ ሲመጣ እንዳለ ምናምን መብራት ነው የሚሆን እያየሁ ነው። ሳምሊ ቤት አገቢ መጀመሪያ አይ ያ ምንድን ነው? ውሃ ነው ውሃ ነው። ያ እንዴት ላድርገው? ያኛው እሱ ነው ለታች ሳምሊዬ ወላይ አንቺ ወይ አይቼው ካንቆኝ ጀናል አይ ሳምሊዬ ይሄ ሽንት ቤት ነው። ምን ማለት ይሄው እኮ ቲማቲም መያዣ ምናምን ይሆንሻል እንዴ? እዚህ ጋር ቁጭ ብዬ አንቺ ኧረ ተይ ሰብልዬ፣ እኔ ለጫኔ ነው እንዴ? ተይ ሰብልዬ አውቃለሁ። ይሄንማ ሰብልዬ ግን እንደ ዛሬ ተጫውተሽብኝ አታውቂም። እኔ እንዴት እንደቀዘቀዘኝ አይ ተይ፣ እኔ በጣም ነው የቀዘቀዘኝ ሰብልዬ። ሁለተኛ ሽንት ቤት አልጠቀምም። ምን ችለው እኮ እንዴት ብዬ ነው እንዴት እንደሚቀዘቅዝሻል ሰብልዬ ግን ማለት ነው። እኔ በጣም ያናደዳችኝ እኔ ያንን የመሰለ ማለት ነው እኮ ስማኝ፣ ያንን የመሰለ ወርቅ የመሰለ ቤት ሽንት ቤት እውነት እቃ መያዣ ምናምን ይሆናችሁ ነበር አይደል? ምን ነው የት ነው? አይደለም ይሄ በኤሌክትሪክ ነው የተሰራው። ምን ችግር አለው? በመብራት ይበላል። አላወቁም ኖሮ ለሱ የእናንተ ሀገር አንዴ በኤሌክትሪክ በመብራት ነው የሚሰራው እና እንደናንተ ሀገር እንደወንዙ መሰለኝ
እንደ አዲሞ ጊዮርጊስ ጸበል ወረጂ ነው እንጂ እኔም እኮ እንደሱ ኧረ አንቺ መብራት ነው እንዳይስሽ መብራት ነው ለምን መብራት ነው ላይስ ብዛት ያተነካኪ ስማ ጫኔ አየው ከውስጥ ራሱ ኧረ ተይ ከውስጥ ራሱ እንዳይተቀበረበት እዛው መብራት ነው ይሄ ግን ራሱ በራሱ ነው ይያለ ኢትዮጵያ ሀገር ትልቋ አይደለም እኮ ተብለየ እንደዚህ አይደለም እና ላለው ብሪያ እና የሀገሬን ተሳሳውት አራውን ማስተዋል አሁን ወደ ቤት ማስተዋል በስመ አብ ይገርም አረኛ ሁሉ ደስ ይላል። ቆይ ልጠይቃችሁ ራስ ቤት እንበላሻለን ውጪ እንደባለፈው የቅድሙ ምግብ ካሌለ ቤትሽ ኧረ ቤት ነው። አሁንማ መሸ እንደ መሸ እኮ ነገሩ ሙያሽን አይቻልም። አሁንማ ሹክ ምን በላ አይደለም ያንቺ ሙያ መጥፋት ስላለብን አድዬ እንዴት ይሻላል ውጪ ይሻላል። ደስ እንዳላችሁ እናንተ ችግር የለውም። እኛ ግን ባየነው ነገር ማለት ነው በጣም ስለተደሰተ እኔ በቃኝ አልበላም። ኧረ ማለም ቁጭ በል ገና ፀሐይ ሳትጠልቅ አይ እውነቱን ነው መሽቷል። ከሁሉም ቦታ ይወደዳል። ሰዓትማ ሄዷል እንዴ? ከሁሉም ቦታ ይወደዳል። ይሻላል ደስ ይለኛል። መብራት ነው እዚህ የምን ፀሐይ ነው የምታወራው? ይሄ ደግሞ ጅና እንዴት ጫኔ እውነት እሺ ጀምር ፎቶ እንደዚህ በል እስኪ ኖርማል እንደዚህ በጣም ያምራል። ቤተሰቡ እና እንሂድ በቃ ሰብልኝ እንደም ያምር ደግሞ ሲወሽ አድዬ ያምራል። እራት ብቻ ነው እንዴ?